እና እንደዛ ነው እላችኋለሁ። በነገራችን ላይ አንተን ራሱ አስገባለሁ። እሺ ቡናውን እንዲያመጡ ንገራቸው። ኮካ ቤቱ ሙሉ ታደርግ ውሃ ኮካ ሁሉም ትጀርሽ ግን ተከላከሽ ላይ ይገኛል። ጉረኛ እዚህ እንደፍየል ቅጠል እየበጠስክልኝ ነው። ወይኔ ማን ያመጣሽ? አንቺ ደግሞ ለምን መጣሽ? ይሄ ለልጅ አይሆንም አላልኩሽ? ጉዱን ሌላት ብዬ ነው። ምን ጉዱን ታይለታለሽ? ማን ነው እንዳለ ነገራችሁ? አንተ እዚህ እየዋልክ ለአባዬ ይህች ልጅ ባልጋለች ዶርዬ ሆናለች ብለህ ለአባዬ ታቃጥርብኛለህ አይደለም? ሁለተኛ ወንድም ያለልህ ማተባ አሳፋሪ ነው ጫንቺ። አንተ ቆይ ለአባቢ ነው የምናገርልህ። እሺ you're not my brother። ዛሬ ከኔ ጋር ነው የምታድረው? እሺ ዛሬ ከኔ ጋር ነው የምታድረው? ምን ማለት ነው? ያምጣረ ተወጋሻለሁ። እሺ አቦ እናንተ ደግሞ ተው እስኪ። ኧረ ተው ማታ እኮ ሲስተሮቹ ለፋዘር ነገር ወሬ ይቀጠቀጣል። ኧረ ተው። ምንድን ነው ያልከው? ምን አይነት ቀልድ ነው የምትቀላለደው ከኔ ጋር? ኧረ ውሸቴን እኮ ነው። ቀልዴን እኮ ተነስቶ እሺ ውጣ። ተነስ። ቀልዴን እኮ ነው። አረጋሽ ተነስ ውጣ። ምንድን ነው እንዴ? ውጣ። እሺ ወጣሁ። እንደነገርኩሽ እዚህ ከተማ ውስጥ ስትኖሪ እውቀት በጣም አስፈላጊ ነገር ተረዳሽኛል? አሁን ከዚህ እንጀምራለን። የኢትዮጵያ የመጀመሪያው ሙዚየም ብሔራዊ ሙዚየም ነው። ስለዚህ አሁን እችን ያነበብኳትን ደግመሽ ታነብልኛለሽ ማለት ነው። እኔ አዎ ምኑን ነው የማነበው? ትብትብትብ ያለ ምን ይታያለሁ? አሁን እኔ ያልኩትን እኮ ነው ደግመሽ ነው እኮ የምታነቢው። ተው እንግዲህ እኔ ተው ማለት ቆይ ማንበብ ምንም አቺ ምን እና ዘኔ መች ተማር ምንም አታውቂም? አዎ እኔ እንደናንተ እንዲሁ ስጋደም የምኖር ነው የሚመስለን። እንዴት እኔ ይወሉ እኔ ማገዶ ላጥ ስገባ እርሻ በዚህ በኩል እንዲው ውሃ ለማውረድ ቆላ ወርጄ እንዲሁ ሳጋገር ሳቦካ እኔ ምን ጊዜ ኖረኝ ነው እንዲሁ አይ ይሄ እኮ ምንም ምክንያት ሊሆን አይችልም እንዴ! ማገዶ ምናምን ስንት መሰረተ ልማት ተሟልቶላችኋል እኮ። መሰለህ ጤፉ ነው የሚያመጣ። ይቅርታ አድርጊልኝና እኔ ሰው ነሽ ብዬ መቀበል እንኳን ያቅተኛል። እንዴት ሰው በዚህ ልክ ደደብ ሊሆን ይችላል? እንደው ከእናትና አባትም ሳላድግ ዘንበል ጭራሽ የገጠራትን ትሰርብብኛለህ። አንተስ ታውቅና ነው። አሁን ይችን ጥያቄ ትመልሳታለህ። እሺ እኩያ ብሎ ነገር የለም። አሁን ይዋልክ ይችን ጥያቄ ና እንግሊዘኛውም ይቀጥላል። ና ልጠይቅህ ና። አየሽ የለም እኮ እሱም የለም። አይዞሽ እሺ። የማያውቅ ሰው ሰውን ይሳደባል፣ ይተቻል። አሁን የሚጀመረው ከየት መሰለሽ? ሀ በይ ልበል በያው ሀ ሁ ሂ ሃ
ጎበዝ ነይ ጎበዝ የኔ ገጠራቲ ነይ። አየሽ እሱ ራሱ ምንም አያውቅም። አየሽ እሱ ምንም አያውቅም። ደደብዬ መስደብ እችላለሁ ግን ሰው አይሰደብም። አሁን ሲመጣ እኔ በጥያቄ አፋጠጥልሻለሁ፣ አንቺንም እነግርሻለሁ። በጥቂት ታፋጠጫዋለሽ። እሺ እንደዚህ እያለን እስከ መጨረሻ እንሄዳለን። እሺ እሺ። ከኋላ የመጣ ያዙ ልቀቁን ትላለች እንዴ? ደግሞ እኔ ቁጭ በይ ስላት መቀስ ዘበዘባለች። በጣም እኮ አይደፍረችኝ። እናንተ ግን እንዲህ እንዳታረጉ። ኧረ እናንተ በቃ ተታረቁ። በቃ እቺን ብቻ ተታረቁ። በቃ ኧረ እኛም እኮ በቃ ስራ አቁመን ቆመን እዚህ በቃ ቁጭ አልን። ይኸው በቃ በእናንተ ምክንያት ተታረቁ። አሁን እሷም ስለምትመጣ እንፍታና ማለት ነው። መጀመሪያ እናንተ ተታረቁ። ታውቃለሽ እሱ ለጊዜ እንጂ እሱ በጣም ይወድሻል እና ለማንኛውም ቀስ ብለሽ የምትፈልጊ ነገር ታገኛለሽ። እኛም እናግዝሻለን። እዚህ ጋር መረጋጋት ያስፈልጋል። እኔ ደግሞ ከሱ ጋር ስለሚስማማ በቃ እኔ ችግር እሱ አንቺውን ብቻ ነው። አንቺ እኛን የራስሽን ነገር እኛ ላይ ጣይ። በቃ እኛ እንጨርሰዋለን። እኔ ገርማል ለሱ የከፈልኩት መስዋዕት ይኸው ታውቃላችሁ። ይኸው እናንተ ራሱ ዝም ማለት አልነበረብኝም። ኧረ በቃ እንደዛው ነው። በቃ ተስማሙ አደረ። እናንተ ተስማሙ። ሄሎ አዎ እዛው ካፌ እዛው ነኝ። እሺ ቶሎ እየመጣች ጭራሽ እኔ ያለሁበት ቦታ ጠራቻት። አይኗ ማለት ፈልግም እኛ እንጠይቃለን። ድሮኛ በስተክል ፋንል ነበር መጣች። እቺ ላይ ረበሸች። ዛሬ እኔ በዚህ ሰዓት ፋ እያለ ነበር። የቡና ብር ራሱ ይዛል። እቺ ደም አረባ ምን አንተ እቺ መጣች። እናንተ እሷ እንደዚህ የምትገላብጠኝ ምን አባቷ ሆና ነው? እኔ እኮ እናንተን ብዬ ነው እስካሁን እንትን ያልኩት። ጥፋቷ እኮ እሷ ነው። እሷ ነው እኮ ጥፋቷ። አንቺ ጋር ጥፋት የለም እኮ። እና እንደዛ ከሆነ ለምንድን ነው የወጣችው? እሷ ራሱ እኮ በቃ አመሏ አንዳንዴ እንዲህ ስለሆነ በፈጣሪ ስም እንዴት እንደምጠላት እኔ ቃል ራሱ እኮ ነው የሌለኝ። ተፈጣሪ እንዴት እንደምታስጠላኝ በቃ አልወዳትም። አይደለም በቃ እኔ እሱ ጋር ጭራሽ እንድደርስ አልፈልግም። ይሄን በዚህ ሰፋ እያለን ነበር። በሷ ምክንያት ነው እዚህ ተቀምጠናል። ከቦሳችን ከአይኔም አጣላች። አሁን እዚህ መቃማት እዚህ ቁጭ ስራ አቆም። ወይ ለሱማ ችግር የለውም። እኔ እስኪ አስታርቃቸው የለም እንዴ? እንደዛ ከሆነ ጥሩ አሪፍ ይሆናል። ኧረ ችግር የለውም። ሂሳብ አንዴ ነኝ። አባቴ የማታ ትምህርት አስገባሻለሁ ብሎሻል። እኔ ደግሞ አስጠናሻለሁ። በርቺ፣ ወደ ጥናት። ዛሬ ስለ ጂኦግራፊ አስጠናሻለሁ። ጆጉን ተይና አሁን ትምህርቱን ጆግ አላልኩሽም። እኔ ጂኦግራፊ ነው ያልኩሽ። ጂኦግራፊ ለመሆኑ መሬት እንደምትሽከረከር ታውቂያለሽ? ዞረብሽ እንጂ እኔ ልጅ አልዞረብኝም። ተገለ ጋደም በይ ነኝ። ተይው፣ እኔ አልዞረብኝም። አሁን መሬት ትሽከረከራለች፣ ደግሞ መሬትም ክብ ነች። ትምህርት መሆኑ ነው። እንዴት ትሽከረከር? እንዲሁ ከታች ያለው እንዴት ሊሆን ነው እንጂ አይሁን ማያመጡብን ጉድ የለ። እንዲሁ አንቺ ተይው እሱንና እንዲሁ ሌላ ነገር አስተምሪ በቃ። ይሄን ካላወቅሽ እና እዛ ስትማሪ ምን ልታረጊ ነው? ግድ የለሽ ያለ እንዲሁ ግድ የለሽ ጋሽ ይጠሩ ክብ ነች። መሬትን የያዘው ደግሞ ውሃ ነው። ጎሽ ይህ ማለት ከመሬት ውስጥ ውሃ አለ ማለት ነው። ለይቶልሻል። እንዲሁ ግድ የለሽ ምን የትምህርቱ የቅርብኝ። እንዲሁ ጋሽ ይምጡና እንዲሁ ሆስፒታል ከወሰዱሽ ውሰዱሽ። ታዲያ እኔ ሀጃኛው ሚካኤል ያመጣው ጠበላለኝ እሱን እንዲሁ ልርጨሽ። ግድ የለሽ ምን ታዩ መሬት ትሽከረከራለች። አመንሽም አላመንሽም መሬት ትሽከረከራለች። እንዴ ይሄ ትምህርት የምትሉን ውሸት እንዲሁ ቅድድ ማለት ነው የሚያውቀው። እንዲሁ ይቅርብኝ። እኔ ትሽከረከራለች መሬት አትሽከረከርም። ተይ አንቺ ከዞረብሽ ታየ ራ ትሽከረከራለች። አትሽከረከርም። እንዴ
እንዲሁ ይቅር ይሄ እንዲሁ ይሄ ትምህርት አይደለም። ወዴት ይሄዳል ይሄ ምቀኛ? እንዲሁ አንተ እኔት ውሸት የለማርበት እንጂ ተነቃበለ ምን ታደርገዋለህ? ስራ በዛ፣ በጣም ስራ በዛብኝ። አንቺ አፍተኛው እንጂ ቁርሱን እየመጣ ነው። ብራዳ እኮ ነው እና እንዴት ነህ? ይኸው ብስኩቱ። አንቺ እንቁላል ፍርፍር ስሪ ነው የሚሻል ነው። ግን ምን ያለሽ ገላዬ? መጀመሪያ ተናገሪም እንዴት አለ? መሳቢያ ውስጥ አለልሽ። ከዛ ውስጥ ደስ እዚህ መጀመሪያ ተናገሩ። በእናትህ እዚህ ትንሽ ተኮራርፈን ነው። ለዛ ነው ያው ግን እንደት ይቋና ላይ ያተምኩ በእናትህ ያለ ምን ብሩና እንዴት ነው የሌለው? እህቴ የሰራሽልኝን እንቁላል ፍርፍር በልቼ ጥግብ ብያለሁ። ይሄ ደግሞ ጭምር ላድርግ። ሻይ ተመቻችሁ? ትንሽ ተኮራርፈን ለዛ ነው። እንዳያሳስባችሁ እዛ ፈርሸን ነው የምንቀመው ዛሬ። እንዳያሳስባችሁ በእኔ ነው ወጪው። ዛሬ ማስረዳሽ ስለ እጽዋት ነው። እሺ፣ ስለ ዛፎች። ምን ይሆነ ብለሽ? ሳይንስ እኮ እጽዋትንም ያጠቃልላል። ያን የዛ ትቼ የመጣሁትን እኛውን ይኸውልሽ የምፈልገው ይሄ ስልክ የምትሉት ይሄ እንዲሁ ኤሌክትሪክ የምትሉት የፎቃፎቁ ታዩ እሱ ትደርሽበታለች። አሁን ግን ይሄ ዋና ነው፣ ላስረዳሽ። እጽዋቶች ይራባሉ፣ የራሳቸውን ምግብ ያዘጋጃሉ፣ ይተነፍሳሉ። አንቺ እንኳን አለች ልጅቷ። ይራባሉ፣ ይተነፍሳሉ፣ የራሳቸውን ምግብ ያዘጋጃሉ። ይኸው ልጅቷ የምናካት ምኑን ከምኑ ነው የምታገል? ምኑ ዛፉ ነው የሚራባ? ይራባል። የከተሚ ምንድን ነው አሁን እንዲሁ የምታወሪው? ኧረ ተይ አንቺ ልጅ ተይ፣ ጥሩ አይደለም እኮ አሁን እንደነገርኩሽ እንዲሁ ስለ ኤሌክትሪኩ እናወራ። ታዩ ዋና ነገር ነው። እሺ ምኑን ከምኑ ነው እንዴት ነው የሚራባው? ይራባል፣ ይተነፍሳል። ኧረ እንዲሁ አንቺ እንዲሁ እግዚአብሔርስ ምን ይልሻል? ስለዚህ በደንብ ማወቅ አለብሽ። አትራብሻል እንጂ እያጠናን እኮ ነው። አቤት እያጠናን ነው። አትራብሻል። ምን አገባኝ ታዲያ? አባዬ ምንድን ነው? ቆሽ አንቺ እኮ ነሽ መድኃኒቱ። እሰይ የኔ የቀመመ እሰይ። የመጀመሪያ ፍሬ እኔ 11ኛ ክፍል ላይ ነበረ። ሳያት ራሱ በጣም ደስ የምትለኝ ልጅ ነበረች። ታውቂያለሽ፣ ተማሪዎች እንኳን በጣም የሚፈልጉኝ ሴቶቹ መጥተው ሲጠይቁኝ እምቢ የምላቸው ልጅ ልክ እሷን ሳያት ውሃ ነበር መሆኑ። ታዲያ የሆነ ሰዓት ላይ ጓደኛዬ እሷን በትንሹም ቢሆን ይግባባት ነበር። እንደምንም አድርገው እንዲያስተዋውቀ የለመንኩት። ትንሽ ቢያዝገኝም ቀስ አድርጎ አስተዋወቀን። ቀስ እያለን መቀራረብ ስንጀምር፣ ማውራት ስንጀምር፣ የሚገርምሽ ፈተና ሁላ ስንሆን እንደምንም አድርጌ ለእኔ ሳልሰራ ሰርቄ ለእሷ ነበር የምሰጣት። የእሷ ማለፍ የእሷ ፈተና መድፈን እኔን ነው የሚያስደስተኝ። የኔን ፈተና ዞር ብዬ አላየሁም ነበር። ታዲያ ትንሽ ከቆየን በኋላ ሁለታችንም የሆነ ውስጣችን
ወደ ፍቅር አይነት ነገር ነበር። ወዲያው ወደ ፍቅር ቀየርነው። ያለን ግንኙነት ግቢ ውስጥ በጣም ነበር የሚወራው። ልክ ባዩን ቁጥር ብቻችንን ተነጣጥለን ካዩን ተይ በጣም ነበር ሙድ የሚያዝብኝ። ልክ አንድ ላይ ሲያገኙን ግን አንገታቸውን ነፍተው ያልፋሉ። ብቻዬን ሲያገኙ ነበር ሙድ የሚይዝብኝ። ታዲያ ይገርምሻል 12 ላይ እንደደረስን ማትሪክ ሊደርስ አካባቢ ነው መሰለኝ የሆኑ ልጆች ወሬ ምናምን ጀመሩ። እሷ ሌላ ግንኙነት አላት ምናምን የሚል ነገር ኪራ አልሰጠኝም ነበረ። ከነሱ በላይ እሷ ነው ማምን። ልክ ፈተናውን ከተፈተነም በኋላ የሚገርምሽ ፈተናውን እንኳን እንድታልፍ ያደረኳት ነው የነበርኩኝ። ብዙ ገንዘብ ከፍዬ ፈተናውን እንዲወጣ አስደረጌ ለእኔ መልሱን ሳላገኝ ለእሷ አቀበልኩ። ታዲያ ግን እሷ ካለፈች በኋላ እኔ ወደድኩኝ። ያን ሁላ መስዋዕትነት ከፍዬላት እንደዛ አይነት ፍቅር አሳልፈን ልክ ካምፓስ ከገባች በኋላ እሷ ከሌላ ወንድ ጋር ግንኙነት ጀምራ ነበር። እኔ የግል ኮሌጅ ለመግባት ሲሄድ ለካ እሷ እዛ የምታውቀው ልጅ ነው ያፈቀረችው። ካምፓስ እየመጣች ታገኘዋለች። በስነስርዓት አየኋት። ምን ልበልሽ የተሰማኝ ስሜት ልቤ ለሁለት ሲሰበር ተሰማኝ። በጣም ተጎድቼ ነበር። ብዙ ጊዜ ከቤት አልወጣም ነበር። ሰው የሚባል ማግኘት አስጠልቶኝ ነበር እና ከብዙ ጊዜያት በኋላ ያ ስሜት አሁን ላይ ተሰማኝ እና ልክ አንቺን ሳይሽ ድጋሚ ማፍቀር እንደምችል ተሰማኝ። ልቤ በኃይለኛው ነው የመታው። ከእንግዲህ ጨዋታው በፈረንጅ ነው፣ ካልሆነ አንግባም። ኧረ ነው ላንች ፎቶ ነው የተቀረጻችሁት? ምን ነበረሽ? ዩኤችዲ አልትራ ሃይ ዲፊኒሽን ምንድነው? እኛ እንኳን በዩቱብ እና በቲክቶክ ቀረጻ እናውቃለን። ሳታውቅ ነው የምትቀረጸው? ኖ ስቶፕ ኢት